انت يجيب لها ثلاث ምን ይላል ወይኔ በላው ምንድን ነው የበላው ይርግም ነው ፋሚሊያንስ የተባበሩት አረብ ኤሚሬትስ ወይም በተለምዶ እንደሚባለው ዱባይ ለአንድ ሳምንት ገብተናል ቢሻል ዱባይ ገብተናል በእያንዳንዱ ቀን ቆይታችን አንድ ሰው ሰርፕራይዝ አለ ደዋኔ ደወል ይላል እስከዛሬ ያላያችሁትን ቦታዎች ከዛ በተጨማሪም በህይወቴ ለመጀመሪያ ጊዜ አዳዲስ ነገሮችን እየሞከርኩኝ አሳያችኋለሁ ሰብስክራይብ እና ላይክ በማድረግ ቪዲዮን ጀምሩ በቀጥታ ወደ ቪዲዮ አሁን እንግዲህ ቦሌ ዓለም አቀፍ ኤርፖርት ነው ያለሁት ቀጥታ በረራ ወደ ዱባይ ኦፊሻሊ ዱባይ ገብተናል ታላቅ ወንድሜን አግኝቼዋለሁ በቃ አሁን ቀስ እያልን ማግኘት ያለብን ሰው እናገኛለን ምንሰራውን ስራ እንሰራለን ብቻ አብራችሁ ነው ብሬያውን ሂሳብ ሊከፍል ነው የዚህ ፓርኪንግ ሙቀቱ ማለት ነው 34 ደርሷል ላሳያችሁ ልክ አዲስ ሙቀት 34 ገብቷል ተኖረለታ 34 ተገብቶ በጣም ነው የሚያቃጥለው ታስበው ዝገት ነው በጣም ግን ብቻ እስኪ ዊል ሲ እና እዚህ መጣንበትን ጨርሰን እንሄዳለን እና ደግሞ አንዳንድ ሰዎች እድለኛ ከሆነ እነሱንም ጭምር እናገኛቸዋለን ፋሚሊያንስ ዱባይ መጥቼ ሌላ ጸዴ ሰው ማገኝ ማን እንትሩ ነው ይኸውላችሁ ደዋኔ ደወል ይላል welcome to Dubai እንኳን በሰላም ታድረናል እንግዲህ ይኸውላችሁ ዱባይ ባውኑ ማለት ነው ቪቪአይፒ ቪዲዮ ነው ማሳያችሁ ሁለት ቪ ያለው ቪዲዮ ከዚህ አለልኝ አማን በሰላም እንኳን በሰላም ያው እሱ ይቀላል ደግሞ ተቆራለሁ ታደው ስለዚህ ወደ ዱባይ ያው ሙቀቱ አሪፍ ነው ምንም አይደለም መቀጠል ይመስላል በዚህ ላይ ትንሽ አስተያየት እናደርግልሃለን ጸጉሬ ሲቆይ ይመስላል አረ በጣም አሪፍ ነው እውነት ተስፋ አለን የኛን ያ ያየው ነው አይሳካስ ጎንበስ አለ ምን አሁን ይኸውላችሁ ብሬ ከመመጣበት አላማዎች ውስጥ አንዱን አላወቀም ብሬክስ አለ ያው ብሬ መጣገና ስናነሳው ቬሮኒካ ሄደችማ ሄደች መሰለኝ Baby you got something in your nose sniffing that K did you feel the whole ሄደች ምር አረማት አይቻታለሁ ብሬ ሄደች ቬሮኒካ ሄደች እሺ ኮረክሽን አራሷ ብዬ ነው የመጣው ነው የሚለው አራት አረጋው አሁን እኔ እንዴት ነው ዚግዛግ ነው የሚሄደው ነው አልመጣላ ያለኝ እኮ እሱ ዚግዛግ ነው ማማን ጋር በደውል ነው ላገኛት የምችለው ይላ እዚህ ናት ማታ አይቻታለሁ ለምሳሌ ማታ ኳስ ነበር እኮ አይደል አስቶን ቪላ ከሊቨርፑል ቁጭ ብላ አይቻታለሁ ከሲስተራው ጋር የምር ዱባይ ገብተናል የሚኪ ስልክ ካገኘሁት ሜቢ አለ እሺ ናፍተኝ ይኸውላችሁ ሚኪ ጋር እንደውላለን ሚኪ ላይቭ ካልገባ እስኪ እንሞክራለን ብቻ ብሬክስ ኬቨን ደብሮይን እየሆነልን ነው በቃ ጸድ አሲስት እያደረገ አሁን ደግሞ ምሳለን በላ እዩት እንዳለን ዛብዛብ ይላል ሰላም አለይኩም ብራዘር how are you ዝካዲስ እንዴት አባቱ እንደሚያምር ቤቱ በቃ አሁን ምሳለን በላ ነው የዱባይ ማለት ነው ደስ የሚሉ ፓርታቸው ነው ታውቃላችሁ ቤቶቻቸው ጽድት ያሉ ናቸው ይሄ እንዴት እንደሚያምር አቸው እንዴት አባቱ እንደሚያምር ነው እኔን ያለ መስለኝ የሰው የገና ሳልመጣ ተቀረጸ ጀመሩ እንዴ ደሞ እዚህ ብያልኩ እንዲሁ ሰልችቶኛል ጭራሽ ብቻ አሁን ፈዋልን በላ ነው መጽሐፋችን መጥቷል ይኸውላችሁ መጽሐፉ በእንትን ያለው በእንግሊዘኛ በአማርኛና በአረብኛ ያለው ኢየሱስ ነው የሚያነበው አረብኛው ነው ኢየሱስ የሚያነበው ያው እንግዲህ ምግቡ ከመጣ በኋላ ደግሞ እስኪ ምግቡን ስንበላው ቴስቱ አሪፍ ነው አይደለም ምን የሚለው ደግሞ እናያለን ብሬኛ ስንበላት ሬት ያወጣልናል ፋሚሊያንስ እንግዲህ ይኸውላችሁ አሁን ከምግቡ በፊት ይሄ ሾርባ መጥቷል ኢየሱስ ተመችቶታል ይዩት በቃ ሾርባና
ይሄ ምንድነው? አንተን እኮ ነው እንትን ነው ያ ዋተርሜሎን ነው አረባት ጁስ አረጋ ዋተርሜሎን አይደል? ዋተርሜሎን ከምን ማለት አይደል? ይሄ እንትን እኮ ቲማቲም የተፈጨ ቲማቲም። ኦ ናይስ። እሺ ይሄስ? ይሄኛው ሻጣ የሚያቃጥለው ማለት ነው። ይሄ ቃሪያ ነው የተፈጨ ቃሪያ። ይሄ እኮ እንትን መስሎኝ እኮ አዋየዋት ፍሬዋን አየዋት። ዋው ሀባ መስሎኝ ነበር። ብቻ ሾርባችን መታለች። አሁን ምግባችን መጥቷል። እዩት እንዴት እንደሚያምር። እንቁላል አለው፣ ከዛ ዶሮ አለች፣ ከዛ በዚህ በኩል ማባያ አለ ሩዙ። ከዛ ይሄ ሩዙ ላይ ያለው እንትን ነው ምንድን ነበር የሚባለው? በእናትህ የሚጣፍጠው ነገር ዘቢብ ነው። ያ እሺ ቆይ አሁን እኔ እንዳልገባኝ ይኸውልህ ዩሱፍ፣ ይሄ የሚያቃጥል ነው። ይሄ ጥቅሙ ምንድን ነው? ከዚህ ጋር ይበላል። ኖርማሊ እንደ ቲማቲም አይደለም። ኖርማል እንዳልከ ትበላዋለህ። ጣዕም አለው የሆነ ቴስት አለ የሚሰጥህ። ያ ትራይ ሞክሮ ወራይት እንግዲህ ከዚህ ልጀምር ከሾርባው በመጀመሪያ አላሻችሁ። ማስተናጋጇ ግን በጣም ታምራለች። እውነት አይደለም ኒፓል ናት። ኦኬ እሺ አሁን ይሄን ሩዙን በማንኪያ ጨፈጨፍ ነው። ከዛ ቴስት በእጅ ነው የምገባበት። ኦራይት ጋይስ አሁን ደግሞ እቺን እንትኗን ልሞክራት ነው። እነሱ ነው ማለት ነው። ለምን በጣም ነው እንካ እቺ ብላት ምንድን ነው? ቻፓ ብላት ምን ይላል? ወይኔ በላው ቴስቲ ምንድን ነው የሚለው? ቂጧን በላው ነው የሚባለው። መቀመጫዋን በላው። የዶሮዋን ግን እርግብ ይመስላል። አንተ ምን ታክላለች? በጣም ትንሽ ነች። እንቁላል የእርግብ ነው የሚመጣው። የእርግብ እንቁላል ነው። እየሰማችሁ ነው? ይኸውላችሁ አሁን የዚህ ፊት ለፊታችን የቀረበው የእርግብ እንቁላል ነው ይመስለኛል። እነሱ ጋር በጣም እንደ ባህል ነው መሰለኝ። እንደ ባህልም እንደ ክብርም አሁን ላይክ መንዲ ስጋ ሲበላ ሁለት እንቁላል በጣም ያርግ እንደ ክብር ነው። አራሳችሁ በጣም ጸዴ ነው። በጣም እችኛው ፓርት ላይ ስትገቡ ይኸውላችሁ እችኛው ፓርት ላይ ስትገቡ በጣም ምርጥ ነው። ጋይስ እንግዲህ ጨርሰናል። ይሄው እንደምታዩት ፏ ብሏል። እንግዲህ ሬት እኔ ከ10 10 የሱፌ ሬት ከ10 አንደኛ we rate 10 out of 10. Thank you so much. What's your name? Nishan. Where come from? Nepal, yeah. ይኸውላችሁ እኔ አሁን ቅድም ያልኳችሁ ነገር ውሸት ከመሰላችሁ ይኸው እንግዲህ አይታችኋል። የኔፓል ጸዴቃ ማነው? ጸዴ ቸከስ ጸዴ حبيبنا اخبارك የት አካባቢ ነው? قدم ይኸውላችሁ በአረብኛ አንተን እያለ ነው እየነገረልኝ ነው እሱ። الحين انا مش ادرس እኔ ማውቀው ነገር የለም። ጦጣ አረጉኝ ማለት ጦጣ አረጉኝ ለሶስት እያወሩ ነው ብቻ። ይኸውላችሁ አሁን ደግሞ ከሻይ በምንድን ነው ይሄ? وبقى دقيقات ኔገማት برمضان ላይ ታይም ምንድን ነው ያለው? ብስኩት በማር لما يعرفوني ايوه ما ኦኬ ማስገባ ችግር አለው? عادي لو نصور عادي عادي ኦኬ 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 ሃይ ሰላም አለይኩም ዋትስ ዩር ኔም? عادي عدم تحيه አሽራፍ عدم تحيه لمتابعين His name is አሽራፍ ሱፐርቫይዘር ነው ብቻ ቀጣይ ነው እያለን ነው። ታንክ ዩ ሶ ማች انت صاحب البيت ولا مناجر هنا قول له كذا بالعربي ማፊ አረቢ እንዴ ማላቆንማ ነፍ ነገር አለ ግን እውነት ይሄን ቴስት ማድረግ አለብኝ ልብስ ለምን ቁም ነገር ሸለጠም ግን ስለማ ቴስት ማድረግ ብቻ عارف سليمان يبالغ يا سليمان يبالغ ሰውየው ኦኬ ስለገበዝከን እጅግ ያው አመሰግናለሁ። አሌክስ አሁን ከኢትዮጵያ አሁን የመጣው እሱ ነው የሚከፍለው? አሁን የመጣው አሁን ከፍላለሁ እሺ ደረሰኝ እሰጥሃለሁ። እሺ ቀጣይ ወር ደሞዝ ሲመጣ ወጥቷል። ባይዛው ደሞዝ ቢገባ የዛሬ ሳምንት ነው ሴር ሰጥቼ እሄዳለሁ። አረብ ሰብስክራይብ እያስደረኩኝ ነው ጋይስ። ታንክ ዩ ፎር ሰብስክራይብ ሚ ሽክራን። በቃ እንግዲህ እየወጣንላችሁ ነው። በቃ አሁን ይኸውላችሁ እንደ በፊቱ ዝም ብሎ የዱባይ ቪዲዮ አይደለም ማሳያችሁ። ጽድት ያለቋቋችሁ እኮ ቪቪአይፒ የሆነ ቪዲዮ ነው ማሳያችሁ። እየወጣን ነው ከቤቱ። ሽቶ አለ ይኸውላችሁ። ሉክ አት ዲስ ሽክራን ማሻአላ። ይሄ ደግሞ ምንድን ነው? ሱጣ ነው። ይሄም አለው
ሪፍሬሽመንት ድሪንክ ይላል ጁስ ነው እሺ ሶ ይሄን ከወጣ በኋላ በነፃ ነው ይሄኛው ኦኬ ኦኬ after food before food ሌመን አለው ይጣፍጣል ናይስ አይ እዚህ ጋር ቆይታችሁ ላስቀምጠው እባክህ ይሁት እንዴት አባቱ እንደሚያምር ይሁት ልክ አዲስ ቤቱ እንደዚህ ነው ገና ጀመርኩኝ ነው ማለት ቪዲዮ አሁን ይሄ የምታዩት ከምሽቱ 1 ሰዓት ነው እንደዚህ አይነት ፀሐይና እንደዚህ አይነት ብርሃን የምታገኙት የት ዱባይ ታምራቱ እንደቀጠለ ነው ይኸውላችሁ ፋሲካን አገኘኋት ፋሲካና ብሬክስ ዛሬ ለመጀመሪያ ጊዜ ነው የሚገናኙት አያወሩኝም በቃ አያወሩኝም አሁን ይኸውላችሁ አንድ ሀገር እየኖርን ነው ተገናኝተን አናውቅም በቃ እኔ እኮ ይኸውላችሁ የዘንድሮ ብሩኖ በሉኝ በቃ ሲሳረግ በቃ እንደዚህ ነኝ እለያለሁ በቃ ፋሚሊያንስ የት ብንሆን አሪፍ ነው ስፖርት ከዚህ በፊት የምንሰራበት የነበረው ቦታ ከብሬ ጋር መጣ አሁን ብሬ ይኸውላችሁ በቃ አሁን ቅርጽ በቅርጽ ምናምን በቃ አስባል ትሬነር ሆነ ከዚህ በኋላ ምናምን ስንገናኝ የዛሬ 3 ወር ሰርተን ከፍለን እሱ 1 ሳምንት ነው ሰርተን ኧረ ወር ነው የሰራሁት ብሬ ተወሰነ እናታው ወር ሰርቻለሁ 2 ሳምንት ሰርቷል ወር ሰርተህ ይሆናል አሬ ሰርቻለሁ ወር አልፈኛል ነው 2 ሳምንት ነው ሰራው አሁን ተመልሰን ብሬ ሊጨፈጭፍ ነው እና ለሱ በረም እዚህ ደግሞ ደስ የሚለው ፓርታቸው ምናልባት ቆር ላይ ካስጡኝና መቅረጽ እንችል ከሆነ አሳያቸዋለሁ ዋና አላቸው ሳውና ባዝ አላቸው ያ የሙቀው ምንድን ነበር የሚባለው ብቻ እነዚህ ሰውነታችሁ ውስጥ የሆነ 20 ዲግሪ ሴንቲግሬድ መሰለኝ በጣም ቀዝቃዛ አለ ከዛ ደግሞ በዛኛው ሳይድ ደግሞ በጣም በረዶ አለ ተከፈለለት ይላል በቃ ልክ አዲስ ይሳው አሁን የስንት ወር ነው የ6 ወር ነው የተከፈለው አሁን ሁላችሁ ቦታው እሺ ካለኝ ያሳያቸዋለሁ ጸዴ ነው ስላችሁ ጸዴ ነው ጂም አለው ከዛ እዛ ጋር ደግሞ እንትን የሚጮቱበት አለ ቴኒስ የሚጮቱ ልጆች አሉ የጋራ ኤሮቢክስ መስራት ትችላላችሁ ምግብ ምናምን መጠጥ ከፈለጋችሁ ደግሞ ቀላሳያችሁ እዚህ ጋር ደግሞ መጠጦች ምናምን ነገር አለ ይሄ ኤሮቢክስ ነው ላይ ሁለተኛ ፎቅ መሰለኛ ሁለተኛ ፎቅ ላይ ነው አንደኛ ፎቅ አይታይም What's your name ማህሙድ ሶ እዚህ ከመጣችሁ እሱን ታገኙታላችሁ እና ደግሞ ደስ የሚላውን የፊትነስ ታይም ነው የሚባሉት እነሱና የመጠጥ ምንድነው ይሄ ለቦዲያችሁ የሚሆኑ ምናምን ነገር ምግቦች ምናምን መጠጥ ያለበት ነው ከዛ እዚህ ውስጥ ኤሮቢክሱ ምናምን የሚሰራበት አለ እንደምታዩት ከዛ በኋላ እዚህ ቴኒስ የሚጫወቱ ልጆች አሉ ምናምን ቴኒስ እዚህም አለ ሪሴፕሽን ብቻ እንደዚህ ነገባችሁ ነው ያለው ከዛ እዛ ውስጥ ጨዋታ ያለችው እዛ ነች ታጠባለህ እኔ በቃ ላደናቆው በቃ አሳየህ ልበለው ቤቱን ሙሉ ይቻላል ግባ አንተ እስከዛ አሁን ልጁም ማለት ነው ግግሜ ይዤው ሄጄ አሳየኝ እንደዚህ ቦታ እንደዚህ ለማይፈልግ ነው ብዬ እንትን ይለኝ ላሳየኝ Okay. In here for group exercise every day. Okay. Yoga, fitness, aerobics, yoga, boxing, free every day. So with group or group exercise? Yes. Okay. With coach every day. Okay. All time in application. እዚህ ውስጥ ነው ያልናቸው እና after one every time free. ፓርኪንጉ በነፃ ነው እዚህም አለ እንደምታዩት ፎጣው ልክ አዲስ after one every time. Local private. ኦኬ ሶ ይኸውላችሁ እንደምታዩት እያንዳንዱ የተቆለፈ ነው ምንም የሚያሳስባችሁ ነገር የለም ሲጀመሩ ዱባይ ነው ከዛ የሚያሳስባችሁ ነገር የለም ይሄኛው ደግሞ ሻወሮቹ ናቸው ኦኬ ሶ ይሄ ሳውና ነው this one is steam room wow this one is like the same minutes yes 5 minutes only okay አሁን ቀጣይ ደግሞ የሚያሳየን ዋና ቦታ ነው ይላችሁ አሁን ቅድም ስላችሁ የነበረው ቦታ ላይ ደረሰን ይላችሁ so hot jacuzzi yeah I forget the name this one cold jacuzzi this one is hot jacuzzi how many degree 24 yes wow 42 sorry 42 this one is 42 ይሄ ይላችሁ ይሄኛው ጃኩዚ 42 ዲግሪ ነው የሚሞቀው jacuzzi 7
ኔጌቲቭ ኦር ኔጌቲቭ 7 ኦር ኔጌቲቭ 7 ነው። እጅግ በጣም ነው የሚቀዘቀዘው እዚህ ውስጥ ከገባችሁ ነው የምላችሁ። ይላችሁ እዚህ ጋር ያለው ስዊሚንግ ፑል 32 ከዛ ደግሞ ጸጉራችሁ ማደራረቅ ምናምን ስትፈልጉ እዚህ ጋር እንደመጣችሁ አለላችሁ አለ የሚታያችኋል ይላል። አሁን ከዛ ቀጣይ ደግሞ የት ነው መሰራችሁ የምንሄደው? ላይ ወደ ጂም ቦታው ደግሞ ወደ እንሄድ ነው። በቃ ብቻውን አያችኋት ካለቀ በኋላ ማቀዝቀዣ ቦታዋ ነች። ከዛ ደግሞ ጂም መሄድ ሲፈልጉ ከሪሴፕሽን እንደገባችሁ በሊፍት አለ፣ ከፈለጋችሁ ደግሞ በደረጃም አለ። Look at the gym. Here 2 group exercise every day. Okay. 2 group exercise every day. Okay. With coach. It's called cardio. ያ ሳይክሉ ከኮች ጋር ነው የምትሰሩት። እያንዳንዱ ማሽን ያለው የመሮጣ እያንዳንዱ እዚህም የእግር የትከሻ ምናምን ነገር አላቸው። All machine, new machine, old machine. ኦኬ ማሽን ማለት ነው በቃ like you have the all machines. You have all machines. Okay. Old school, new school. So this one is the old school. That one is the new school. Nice. እዛ ጋር ካርዲዮ ከፈለጋችሁ መስራት ትችላላችሁ ለብቻችሁ። So do you have like fitness coach? You have fitness coach here? 15 coach. 15? 15 yes. 1-5? Yes. Wow. 5 my group exercise. It's Okay. free. Okay. And 5 floor. If you want anything, you can ask me anytime. So they are free? 5 personal trainer. Only personal okay. trainer is not free. Only this. በምን ይለያል አልኩትና የሚለይበትን ወይ አይ ቲንክ ሊያሳየኝ ነው መሰለኝ። አንተ ያበጠ ሰው ብቻ ነው እዚህ ያለው እንዳለ። Coach Samir, personal trainer. Okay. Coach Marwan, 3 floor. 3. Okay. Hello. How are you? How's everything? Good. Thank you. Okay. Can you say? Like I want to tour like this gym, and my friend also like he joined us today. But like I want to show for the people this fitness is good. And sure. Like if they come like if they want to personal trainer, Sure. and also like I want to more about like what's the difference between the free trainer and the personal trainer. Look, free trainer, he give you general exercise. When you come to gym, you 100% will work alone on general machine, okay, safety. You will come gym and out, when you finish, you safety, 100% safety, okay? But personal trainer, he make customized plan for your body. Example, I will see your body, I will check your photo and see where is your weak point in your body. And with this weak point, I will make my plan. After 1 month, you will see all these weak points is improved already. You understand? Yeah. Then we will make new plan. New plan about another weak points like this. And make customized plan for food. So he make everything for you to make transformation in 3 months. Okay, so you train him like 3 months. Yes, 3 months training, you will make full transformation. So like that means like you don't only give him exercise, you also give him like food. Yes, food plan. Food plan. Yes, food plan, diet meal. Okay. And customized plan for workout, not general workout, not general machine. No, you will come to gym. Every hour you will spend here for improving your body. You understand? This customized 100%. This is the difference between general trainer and personal trainer. Nice to meet you. Nice Thank to you meet for you too. explanation. Habibi. ያው ብሬ ነው የሚሰራው እና ውድ ያልሆነውን እስኪ የሆነ ነገር ብበላ ብዬ አስቤ ነበረ። ብሬ ያለ ማንጎ አለ። Hello. So, can I get this one? Okay, how much is it? 21. Yeah, vanilla, chocolate, cookies. የቸኮሌቱን
ልወስድ ነው እስከዛ ብሬ እስኪመጣ ድረስ በሱ እንትን ነው ኦኬ can I pay like a card what's your name okay from where I'm from Philippines. yes I nice one okay so chain and whatnot so 24 gram protein 24 gram protein Yes. okay thank you ብሬ እስኪመጣ ድረስ እስኪችኛዋን እንሞክራት ላክቶስ ፍሪ ኖ አድል ሹገር ይላል አንተ ስኳርም የለውም ጸዴ ነው እንቅመሰውና ለክ የምርም እንዳለችው አይነት ቴስት ነው የሚሰጠው ካርድ ግን የለኝም ብዬ ነበር አይገርም ዋናውን ካርድ ረስቸው እቤት አስቀምጬው ነው የመጣሁት ገረጣው ብዬ ነበር ግን ተመስገን አለኝ አልገረጣው እስኪ እንቅመሰላት ብቻ መስላሽ የሆነ እንትን ይላል ፕሮቲን ሼክ አለና የሱ አይነት ጣዕም አለው ግን በቸኮሌት ጣዕም ነው ያለው በቸኮሌት ጣዕም ነው ይሄኛው ያለው ነው ጣም ጠፍታ ዝም ብለህ መጠቀም ትችላለህ ብላሽኛለች እንግዲህ ብሬ እስኪመጣ እንግዲህ እንትን እያልን ጠብቀዋለን ኤኒዌይ ፋሚሊያንስ አሁን ብሬ መጥቷል እንዴት ነው የመጀመሪያ ቀን ኤክስፒሪየንስ የመጀመሪያ ቀን ከሆነ ጊዜ በኋላ ስታገኙ ወል እንግዲህ በመጀመሪያ ደረጃ ቦርጭን ማጥፋት ነው በቃ ይሄ ቀን አሁን በጣም ያስቸግረኝ ነገር ቲሸርት ምናምን ስለብስ ራሱ የሆነ በቃ አይመጣም በቃ ደስ ይላል በዋና ይጠፋል ብዬ አምናለሁ እኔ ዋና ለማመዳለሁ with you okay I will try 1 minute አንደኛ ዋና በደንብ መለማመድ አለብኝ ኧረ ትችላለህ አይቻለሁ እሱ ጋር ወደ ቱ ቢሆንስ ይችላል ብሬ ይችላል ፕሮፌሽናል የሆነ እንትን ማለት ነው ኦኬ ፕሮፌሽናል የሆነ አፕግሬድ ታደርገዋለህ ያለን እሺ ፕሮፌሽናል የሆነ ስለ በቃ ትክክለኛ የዋና እንትን ማለት ነው መዋኘት እችላለሁ እኮ ጫፍ እስከ ጫፍ ደርሼ መመለስም እችላለሁ ግን ይሄ ዝም ብሎ በልምድ የመጣ ከልጅነት ምናምን ነው እንጂ ሀይቅ ላይ ምናምን ስንዋኝ ስላደግን እንጂ በትክክለኛው የዋና ስርዓት ደንብ አይደለም ሌላው እግሬ ነው በቃ ዋናው አሁን ነው ለ1000 ምናምን 800 ድርሃም የከፈልኩት ምን 1900 ድርሃም የከፈልኩት ለእግሬ ስል ነው ሆኖ በዋናነት አሁን እኔ ከባድ ስፖርትም እንድሰራ አይፈቀድልኝም ባይዘው ቀለል ያለ ነው እና ይቺ ሙቅ ውሃዋ በጣም በቃ ገብተህ እንቅልፍ ነው ቅድም የነገረን ነበር 42 ነው እንትኑ ምኑ የሙቀቱ ያኛው ደግሞ -7 ነው ቅዝቃዜው ነው እና ማለት ነው ይውላችሁ አባባሩ ሰማችሁ ታው ቀንዘ የምር እንደዛ ነው ቅዝቃዜው ልነግራችሁ አልችልም እንደዛ ነው የሚያስፈልግ የምር በቃ ማለት ታዩታላችሁ አንድ ቀን በዚህ ሳምንት አንድ ቀን እንመጣበታለን ቅዝቃዜው ማለት ነው ኦ ማይ ጋድ በቃ ምን አይነት ሰዎች ላይ መሰላችሁ አሁን በረም በፊት ለፊት ፊት አይታችሁ የምታውቁት ማለት ነው ትክክለኛ ቀይ ሰው ላይ እኛ አሁን ጸይም ስለሆነ ላታዩ ትችላላችሁ እኛ የነሱ ማለት ነው የሆነ እሳት ውስጥ ገብተው ወጣው ነው የሚመስለው በጣም ነው ሰውነታቸው የሚቀላው የተቃነነ በዚህ 6 ወር ውስጥ እንግዲህ ጸዴ ለውጥ እንጠብቃለን ዴይ 1 እንደዚህ ነበረ ዴይ 2 ደግሞ የሆኑ አዳዲስ ነገሮችም ይኖራሉ የሆኑ ሰዎችም አሉ ያላያቸዋቸው እንዳልኳችሁ በእያንዳንዱ ቀን አንዳንድ ሰው አለ የምታዩት ጸዴ ቪዲዮ ነው የሚሆነው የዱባይ ቪቪአይፒ ቪዲዮአችን እንደቀጠለ ነው የዛሬው ግን ፖዝ እናደርገዋለን እዚህ ላይ ይመቻችሁ